መንግስት ይፈርሳል ይሰራል። አንዳንድ ጊዜ ትልቁ ችግርኛ ሀገር የተማሩ ሰዎች አንድረ በመሃል ይጨምሩና የተማረሩ ሆነው ነው የሚወጡትና ህዝብ ጋር እስኪደርሱ ድረስ ልክ ህዝብ ጋር ሲደርሱ የተማረሩ ይሆናል። መጋቢ ሐዲስ እሸቱ ምን ይላሉ? ባለስልጣኖቻችን ይላሉ ውስኪ ሲራጩ በር ዘግተው እንባ ሲራጩ ደግሞ በር ከፍተው አደባባይ ወጥተው ይላሉና ምሁሮቻችንም ብዙ ጊዜ ትምህርት ሲራጩ ለብቻቸው ናቸው፣ ምሬት ሲራጩ ግን ከኛ ጋር ናቸውና ዲማም ነው የሀገር መንግስት እንጂ የመንግስት ሀገር አለ ብዬ አላ ይቺ ሀገር የመንግስት ናት ብዬ አላምንም ሲጀመር። ምክንያቱም መንግስት የኖረው ሀገር ከኖረ በኋላ ነው። ሀገርና መንግስት አንድ አይደለም። ሀገር ከመንግስት በፊት ነበር፣ ከመንግስት በኋላም ይኖራል። መንግስት ይቀየራል፣ ይሞታል። ሞቶም ቀብረናል፣ ተወልዶም አሳድገናል። መንግስት አይደል እንዴ? አሁን ብዙዎቻችሁ የ27 ዓመት ጎረምሳ አድርሰናል እያላችሁ ነበር አይደለ? ስለዚህ መንግስት እና ሀገር የተለያዩ ናቸው። ኦኬ ሀገር ሌላ ጥያቄ ነው። ስቴት የምንለው ኔሽን የምንለው ነገር ሁለቱ የተለያዩ ናቸው። ስለዚህ ሀገር መንግስት ኖረም አልኖረም ሀገር ይኖራል። እኛ ጋር ግን መንግስት ምን ያህል ያለ መንግስት ሀገር ይኖራል የሚለው ምን ያህሎቻችን እንደምናውቅ አላውቅም። ቤልጂየም ውስጥ በ2010-11 589 ቀናት ያለ መንግስት ቆይተዋል የቤልጂየም ህዝቦች። ኔዘርላንድስ እንደዛው 225 ቀናት መንግስት እየሰሩ ግን ሀገሪቷ ቆይታለች። ጀርመን 6 ወር በቅርቡ አንገላ መርኬል መንግስት እስክትመሰረት ድረስ ሀገሪቷ ቆይታለች። ግን ሀገር ራሷን የቻለች ኢንቲቲ ናት እንጂ መንግስት ሲኖር የምትኖር አይደለችም። ስለዚህ መንግስት ደግሞ ይቀየራል። ኦባማ ነበር፣ አሁን ትራምፕ መጥቷል አሜሪካን ሀገር። እኛም ሀገር የሆኑ ሰዎች ነበሩ፣ ከዛ ደግሞ የሆኑ ሰዎች መጥተዋል፣ ከዛ ደግሞ እነሱ ይሄዱና ሌሎች ሰዎች ይመጣሉ። ኦኬ ስለዚህ መንግስት ይፈርሳል ይሰራል። በዚህ ውስጥ ህዝቡ መንግስትን ሊቃወም ይችላል፣ መንግስትን ሊደግፍ ይችላል፣ መብቱ ነው። ግን ሀገርን መቃወምና ሀገርን መደገፍ አይደለም መንግስትን መቃወምና መንግስትን መደገፍ። ይሄንን ለይተን ማወቅ አለብን። ሀገራችንን ከመንግስታችን ለይተን ማወቅ አለብን ብዬ አስባለሁ። እኔ ምን አደርጋለሁ የሚል ሰው ለዚች ሀገር አይጠቅም። መንግስቱ ምናምን ቅድም እንዳልኳችሁ ሀገር ግን የምንሰጣት እንጂ የምንቀበላት ብቻ። እንደሱማ ከሆነ መጥቶ ጎረቤት ሀገር ኬንያ ያሉት እኮ የበድሻቸውን ይዘው መሄድ ይፈልጋሉ ሁሉ። እኛ ሀገር ግን ያንዱ ክልል ጀግና ያንዱ ክልል ወንጀለኛ ነው ይፈልጋል። ሌላው ክልል ላይ ያንዱ ክልል ነፃ አውጪ ያንዱ ክልል ደግሞ ገዢው ነው፣ የባሪያ አሳዳሪ ነው። ስለዚህ ይሄን አይነት ነገሮች ትተን የጋራ ጀግና መፍጠር የምንችልበት ምናልባት እኔ ሳድግ አልহামዱሊላህ ታቦታችን ገባ የሚሉ ሙስሊሞች መካከል ነው ያደግኩት። ጥምቀት በዓል በወሎ ቆሞ የሚያሳልፈው በፊት ሙስሊም ነው። የሙስሊም አፍጥር ሾርባና ሳምቡሳ የሚሰሩት ክርስቲያኖች ናቸው። እነዛን በሂደት ያጠፋናቸውን ተሰደው የሄዱትን አልহামዱሊላህ ታቦታችን ገባ የሚሉትን ሰዎች ከየት ነው የምናመጣቸው ነው? አሁን እኔ የሚመስለኝ ወደ ስራችን እንመለስ በሚለው ድጋሜ መመለስ የምፈልገው አክሱም ጽዮን ላይ ሰላም ለኩልኩሙ ብሎ የሚለው ቄስ፣ ግሸን ማርያም ሰላም ለኩልኩሙ ብሎ የሚለው ቄስ በአንድ ሰዓት ሁለት መሆን የቻልኩት እናንተ ጥሩ አድማጮች ስላላችሁኝ ብቻ ነው። አለበለዚያ እብድናት ነው መባለው። አባቶቻችን ትላንት በበቅሎና በፈረስ እየሄዱ አንድ ያረጓትን ሀገር እኛ ዛሬ በላንድ ክሉዘርና በቪኤት እየሄድን ልንከፋፍላትና በችርቻሮ ጉልትነት ልናስቀምጣት እንፈል። መከፋፈል ሞት ነው፣ አንድነት ህይወት ነው ማለት ነው። መከፋፈል ኡቡንቱ ከደቡብ አፍሪካ የሚመነጭ ነገር ነውና ኡቡንቱ I am because you are እኔ የሆንኩት አንተ ስላለህ ነው ብሎ የሚያምን ፍልስፍና ነው ኡቡንቱ። ምንም እኔ የሆንኩት አንተ ስላለህ ነው የሚለው ነገር በአብዛኛው ምዕራባውያን I am because I think በሚለው ወይም ደግሞ እኔ ስለሚመስለኝ እኔ እንዲህ ነኝ ብለው ነው የሚነሱትና ይሄ ሶሻል እኔ ወደ ኡቡንቱ መመለስ አለብን ብዬ ነው ማስበውና በእኛም አገር በጣም ብዙ አባባሎች አሉ። ለምሳሌ ምን ይባላል? አፍንጫ ሲመታ ደግሞ እንዴት አየችሁ ብለው እንዳይከራከሩ ነገ ሌላ ርዕስ እንዳንሰጣቸው እንጂ አፍንጫ ሲመታ አይን ያለቅሳል። አዎ ያለቅሳል አይደል? ይሄን ለማየት መቼም አይናማ መሆን የሚያስፈልግ አይመስለኝም። አሁን ትክክል ነው። ምክንያቱም መከፋፈል ስለማይችሉ አፍንጫ ብቻ ሲመታ አይደለም እግር ሲመታም እኮ አይን ያለቅሳል። መከፋፈል ስለማይችሉ የአንዱ ህመም አንዱን ስለሚሰማው እና ኢትዮጵያ የህብረት ተምሳሌት ናት። አፍሪካ ህብረትን መጀመሪያ ከጠነሰሱት መካከል የኛ ጃንሆይ ቀዳማዊ ኃይለ ሥላሴ አንዱ ናቸው። አፍሪካውያን ስለ ህብረታቸው ተጨንቀው በ1963 ህብረት ሲኖራቸው አውሮፓውያን መቼ ነው ህብረት ያቋቋሙት?
አውሮፓ ህብረት መቼ ነው የተወለደው? በ1993 ከ30 ዓመት በኋላ the impact of social darwinism ከ30 አፍሪካውያን 30 ዓመት ከሆናቸው በኋላ ኖቬምበር 1 1993 ወይ ኖቬምበር 1 1993 ነው አውሮፓውያን ስለ ህብረት መነጋገር የጀመሩት። እንትን ሀገርና እንትን ሀገር በሚለው እንትን ጎሳና እንትን ቋንቋ በሚለው ነጋ ጠባ በዛ ጦር ሜዳችን ስሙን በማንጠራው ጦር ሜዳችን ላይ እንደባደባለን። እኔ የት ነበርሽ ጥሩ ተናጋሪ መሆን የቻልኩት እናንተ ጥሩ አድማጮች ስላላችሁኝ ብቻ ነው። አለበለዚያ እብድ ናት ነው መባለው።